በግብፅ በረሃ ውስጥ የሰው ልጅ ከሰራቸው ነገሮች ሁሉ እጅግ በጣም ምስጢራዊ የሆነ አንድ ህንፃ አለ። ታላቁ የጊዛ ፒራሚድ። ይህ ህንፃ የተገነባው ከ4500 ዓመታት በፊት ነው። ነገር ግን ግንባታው እጅግ በጣም ከመራቀቁ የተነሳ የዛሬ ዘመናዊ መሐንዲሶች እንኳን ይህን ዛሬ መድገም አንችልም ይላሉ። እስቲ አስቡት፣ 2.3 ሚሊዮን ግዙፍ ድንጋዮች፣ እያንዳንዱ ድንጋይ የዝሆን ያህል ክብደት አለው። በዚያን ጊዜ ግን ጎማ አልነበረም፣ ብረትም አልነበረም፣ ዘመናዊ ክሬንም አልነበረም። ታዲያ ግብፃውያን እነዚህን ድንጋዮች እንዴት አነሱ? እንዴትስ እርስ በርሳቸው ያለምንም ክፍተት አጋጠሙ? አንዳንዶች ይህ የውጭ ፍጡራን ወይም ኤሊየን ስራ ነው ይላሉ። አንዳንዶች ደግሞ የጠፋ የቴክኖሎጂ ምስጢር ነው ይላሉ። ዛሬ የፈርዖኖችን መቃብርን ሰብረን እንገባለን። የጊዛ ፒራሚድ ያልተፈቱ እንቆቅልሾችና አስደንጋጭ ሳይንሳዊ እውነታዎችን በጥልቀት እንመለከታለን። ይህ ታላቅ ፒራሚድ የተገነባው በንጉሥ ኩፉ ነበር። ግብፃውያን ለሞት የተለየ አመለካከት ነበራቸው። ለእነሱ ሞት ማለት መጨረሻ ሳይሆን ወደ ዘላለም ሕይወት መሸጋገሪያ ነው። ንጉሡ ከሞተ በኋላ ነፍሱ ወደ ሰማይ ከዋክብት እንድትሄድና ከአማልክት ጋር እንድትቀላቀል አካሉን በክብር ማቆየት ግዴታ ነበር። ለዚህም ነው ይህንን ግዙፍ የትንሣኤ ማሽን የገነባው። ግንባታው የፈጀው 20 ዓመታት እንደሆነ ይገመታል። ይህ ማለት ሰራተኞቹ በቀን በየ2 ደቂቃው አንድ ግዙፍ ድንጋይ ማስቀመጥ ነበረባቸው። ይህ በሂሳብ ስሌት ሲታይ ለአእምሮ የሚከብድ ፍጥነት ነው። ፒራሚዱ ሲጠናቀቅ ቁመቱ 146 ሜትር ነበር። ለ3800 ዓመታት ያህል በዓለም ላይ ረጅሙ ሰው ሰራሽ ህንፃ ሆኖ ቆይቷል። ዛሬ የምናየው ፒራሚድ ቀለሙ የለቀቀ ነው። ድሮ ግን በነጭ የኖራ ድንጋይ ተለብጦ ልክ እንደ መስታወት ያንጸባረቅ ነበር። ከኪሎ ሜትሮችም ርቀት ላይ ይታይ ነበር። ወደ ዋናው እንቆቅልሽ እንምጣ። ፒራሚዱ የተገነባበት ትክክለኛነት ወይም ፕሪሲዥን እጅግ ያስደነግጣል። የመጀመሪያው አቅጣጫው ነው። ፒራሚዱ ልክ እንደ ዘመናዊ ኮምፓስ ወደ ትክክለኛው ሰሜን ወይም ትሩ ኖርዝ አቅጣጫ የተሰራ ነው። ዛሬ ባለን ቴክኖሎጂ እንኳን እንደዚህ አይነት ትክክለኛነት ማምጣት ይከብዳል። ያለ ኮምፓስ ይህን እንዴት አደረጉት? ሁለተኛው ደግሞ ግንባታው ነው። ድንጋዮቹ የተጠረቡት በከፍተኛ ጥንቃቄ ነው። በሁለት ድንጋዮች መካከል ወረቀት ወይም የክሬዲት ካርድ ለማሾለክ እንኳን ክፍተት የለም። ሲሚንቶም አልተጠቀሙም። ድንጋዮቹ እርስ በርስ ተቆላልፈው ነው የቆሙት። ለዚህ ነው የመሬት መንቀጥቀጥ እንኳን ሊያፈርሰው ያልቻለው። ሶስተኛው ደግሞ የድንጋዮቹ ርቀት ነው። ፒራሚዱን ለመስራት የተጠቀሙባቸው አንዳንድ ግዙፍ ግራናይት ድንጋዮች እስከ 80 ቶን የሚመዝኑ የመጡት ከአስዋን ነው። አስዋን ከጊዛ 800 ሜትር ርቃ ትገኛለች። እነዚህን ድንጋዮች በበረሃና በናይል ወንዝ ላይ እንዴት አጓጓዟቸው?
ታዲያ ይህን ተአምር እንዴት ገነቡት? ሶስት ዋና ዋና መላምቶችም አሉ። የመጀመሪያው ቀጥ ያለ ራምፕ ወይም ዘ ስትሬት ራምፕ ቲዮሪ ይባላል። አንዳንዶች ግብፃውያን ትልቅ አፈር በመቆለል ድንጋዮቹን እየጎተቱ አወጡት ይላሉ። ነገር ግን ፒራሚዱ ወደ ላይ ከፍ እያለ ሲሄድ ራምፑ ወይም መንገዱ እስከ 1.6 ኪሎ ሜትር መርዘም ነበረበት። ይህ ደግሞ ከፒራሚዱ ግንባታ የበለጠ ድካም ይጠይቃል። ስለዚህ ይህ ሀሳብ ውድቅ ሆኗል። ሁለተኛው ደግሞ ጠመዝማዛ መንገድ ነው፣ ወይም ስፓይራል ራምፕ ይባላል። ይህ የተሻለ መላምት ነው። ምናልባትም ሰራተኞቹ ድንጋዮቹን በውስጥ በኩል ባለው ጠመዝማዛ መንገድ አውጥተውት ይሆናል። ሶስተኛው ደግሞ የውሃ ኃይል ወይም ዋተር ቲዮሪ ይባላል። ይህ አዲሱና አስገራሚው ሀሳብ ነው። የአባይ ወንዝ ድሮ እስከ ፒራሚዱ ግርጌ ድረስ ይደርስ ነበር። ግብፃውያን የውሃ ቦይ በመስራት ድንጋዮቹን በእንጨት ጀልባ ላይ አድርገው የውሃን ኃይል በመጠቀም ድንጋዮቹን ወደ ላይ አንሳፈው ይሆናል ይባላል። ለረጅም ጊዜ በፊልሞች ላይ እንደምናየው ፒራሚዱ የተገነባው እየተገረፉ በሚሰሩ ባሪያዎች ነው ተብሎ ይታሰብ ነበር። ነገር ግን ይህ ስህተት ነው። በ1990ዎቹ አካባቢ የፒራሚድ ሰራተኞች መንደር ተገኝቷል። በተገኘው መረጃ መሰረትም ሰራተኞቹ የተከበሩና ደሞዝ የሚከፈላቸው ነበሩ። ስጋም ይበሉም ነበር፣ የሕክምና እርዳታም ያገኙም ነበር። እንዲያውም አንዳንዶቹ ሲሞቱ ከንጉሱ መቃብር አጠገብ በክብር ተቀብረዋል። ባሪያ ቢሆኑ ኖሮ ይህ ክብር አይሰጣቸውም ነበር። እነዚህ ሰዎች ለሀገራቸውና ለአምላከ ንጉሳቸው ሲሉ በታላቅ ኩራትና ጥበብ የሰሩ ኢንጂነሮች እንጂ ባሪያዎች አልነበሩም። የጊዛ ፒራሚድ ዛሬም ድረስ በምድር ላይ ካሉት ምስጢሮች ሁሉ ቀዳሚው ነው። በውስጡ ያልተገኙ ክፍሎች አሉ። ዘመናዊው ቴክኖሎጂ የተራቀቀ ሲሄድም ምናልባት አንድ ቀን የገንቢዎቹ ሙሉ ምስጢር እናውቅ ይሆናል። እስከዚያው ግን ፒራሚዱ የሰው ልጅ ጥበብ ምን ያህል ሊራቀቅ እንደሚችል ሕያው ምስክር ሆኖ ይኖራል። እርስዎ የትኛውን ሀሳብ ይደግፋሉ? ፒራሚዱን የገነቡት በሰው ጉልበት ወይስ በጠፋ ቴክኖሎጂ? ይህ ታሪክ ከተመቻችሁ ላይክ ማድረግ እንዳይረሱ። ሀሳባችሁን ኮሜንት ላይ ጻፉልን። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ በአስደናቂ ታሪክ እስከምንገናኝ መልካም